አሁን እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላቸዋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያችኋለሁ በደንብ አድርጌ ተወዱታላችሁ እናንተ። ቴንክ ዩ ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሀል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። ወዳጅ ስመጣ ማለት ነው ለመጀመሪያ ያረፍኩበት ቦታ እዚህ ነው። መጀመሪያ ይሄ ቤት ነው የገባሁት። ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፒ። ለስንት ወር ነው የቆየሁት እዚህ ሆቴል? ለአራት ወር 5 ወር በስ አንተ ደግሞ 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላቸዋለሁ። ጋይስ የምወደው ቦታ ነው። እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ አንዴ በዛኒ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ይነባል ነይ እናት አንድ ኖ ፋሚሊዎች እዚህ ጋር እሺ ኖ ደረበሉና እንዳይዋት መኪና ሰሎሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። እናሳልፍና ወደ ቀረጥ ጤና ይስጥልኝ ጋሽ ነበር እንደምን አለ እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ና እስኪ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። እኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገሶ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም አንዴ ያሳልፉና የኔ አባት አረ እንዴ ግርማ ሞገሶ እኮ አታውቁም? አልገባችሁም? ጋሺ እንግባ መኪናው መጣለች ይምጣ እሱ መኪና ችግር የለም። ናፒ ያዘው በቃ ማርጋችሁ መኪናው መጣለች። በቃ አሁን አሪፍ አሁን ሳቸው ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው ልጆች ኑ ነኝ አባት በዚህ ነው። በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ምድሪቷን ይባርክ እግዚአብሔር ይስጥልኝ። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር ያው ተሰፋ ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ
እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጅ ነበር። ሌላ ወንበር ችግር የለውም። ችግር እንዳይወጥ ቆይ በለው እዛ። ጋይስ ኖ አንዴ ላይ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማን ነው ያለው? እዛ ጋር ያዘ ደስ ያለው በጣም ይቀራል እንዴ ያለው መሰለኝ። አረ ናሳ የታባቱ ያምራል በጣም። ስለዚህ ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል ችግር የለም። ያው ገብቷል መከራዬን ነው እንዳያወጡሽ ጥሩ እሺ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት አንዱ በጣም ምስጋና ይከልብ ነው። ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናረግ ነው። ሰርፕራይዝ ልናረጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እንግዲህ አሁን እሷ ነች አይደለችም? እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እንሂድ እስኪ እስኪ እንሂድ እንያት አቤላ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት አቤላ። how you doing my brother? Congratulations. Thank you man. That's my girl. Good to see you. Hi, how you doing? Nice to see you. Say hi, say hi. Danana? Hi. How you doing? Okay, በኋላ እሺ እንሂድ ጋሼ። we'll be back. How you doing brother? Yeah, bro. Just kind of show love. We're going to have a dinner here, yeah? Don't leave. Cocktail and shit. Yeah. ያለማንም ሁሉ ነው የመጣው። አድናቂ ነኝ። እዛ አልጋዥ ነው ያገኘው በአጋጣሚ ማለት ነው። በጣም ደስ ብሎኛል። Thank you. አመሰግናለሁ። እዛ አልጋዥ መጣ ሲሉ በጣም አድናቂ ስለሆንኩኝ መጣሁ። አመሰግናለሁ። ካንተ ጋር ፎቶ መናት ትፈልጋለህ? በኋላ እመጣለሁ። እሺ ከጋሽ ሰለሞን ጋር ስለሆንኩኝ በጣም ነው የምታምሪው ደግሞ በዚህ። እሺ ናፊላ። እሺ